በ2013 ዓ.ም በህወሓት ቡድን የግፍ ግድያ የተፈጸመባቸው የሰማዕታቱ መታሰቢያ ቀን በማይካድራ ከተማ ሲዘከር ውሏል። በዝክረ ሰማዕታቱ መልእክት ያስተላለፉት በአካባቢው የሚገኘው የሀገር መከላከያ ሰራዊት ከፍተኛ አዛዥ ኮሎኔል ጥላሁን ኖማጋ ህወሓት አብሮት በመኖሩ የማይካድራ ህዝብ ላይ የፈጸመውን የግፍ ጭፍጨፋ 5ኛ ዓመት ስናስብ ይህ ጥፋት እንዳይደገም በቁርጠኝነት እየሰራን ነው ብለዋል። ይህንን ቀን እየዘከርን ባለንበት ወቅት በውስጥና በውጭ ሀገርን ለማወክ የሚሞክሩ ባንዳዎች በመኖራቸው ህብረተሰብ ለሀገር መከላከያ ሰራዊቱና ለአካባቢው የጸጥታ አካል ጀግንነቱን አጠናክሮ መቀጠል አለበት ነው ያሉት። የተገዘዘብ የሰላም አስከባሪ ኃይል መደበኛ ፖሊስና የፌደራል ፖሊስ ሁልጊዜም ከመከላከያ ሰራዊቱ ጋር በመቀናጀት የቀጠናውን ሰላም በዘላቂነት ለማጽናት ከምን ጊዜውም በላይ ተልዕኳቸውን እየፈጸሙ መሆናቸውንም አንስተዋል። የወልቃይት ጠገዴ ሰቲት ሁመራ ዞን ሚሊሻ ጽሕፈት ቤት ኃላፊ ሻምበል እሸቴ ያወቀ በማይካድራ አማራዎች ላይ የተፈጸመውን ግፍ የማይረሳ መሆኑን ገልጿል። ምንም እንኳን ብዙ እህቶቻችንና ወንድሞቻችን ብዙ መስዋዕትነት ቢከፍሉ ዛሬ ላይ ባገኘነው ነጻነት ራሳችን በራሳችን እያስተዳደርን ነው ብለዋል። ይህንን ነጻነት እስከ መጨረሻው ለማጽናት ደግሞ ሁልጊዜ ዝግጁ መሆናቸውን አንስተዋል። የማይካድራ ከተማ ከንቲባ ሙልጌታ መብራቱ ሰማዕታትን እየዘከሩ ለአካባቢው ሰላም በቁርጠኝነት እየሰሩ መሆናቸውን ገልጸዋል። ህወሓት በጥላቻ ማኒፌስቶ ቅስቀሳ በማድረግ በወልቃይት ጠገዴና በአማራ ህዝብ ላይ ለበርካታ ዓመታት ግፍ ሲፈጽም የነበረ ብለዋል። ህወሓት በስውርና በግልጽ የዘር ማጥፋት ወንጀል ፈጽሞብናል ያሉት ከንቲባው ለዚህ የማይካድራ የግፍ ግድያ አንዱ ማሳያ መሆኑን አንስተዋል። የማይካድራው ክስተት የጸረ አማራ ትርክት ውጤት ነው ብለዋል። ሰማዕታትን መቼም አንረሳቸውም፣ አደራቸውንም ተቀብለን ነጻነታችን እናረጋግጣለን ነው ያሉት። ድርጊቱ ሲፈጸም በቅርብ ርቀት ላይ የነበረው ወጣት ደሳለኝ ሰረባ የተፈጸመው ግፍ በሰው ልጅ ላይ ለመፈጸም የማይታሰብ ነው ብለዋል። ጥቅምት 30 2013 ዓ.ም በማይካድራ ብቻ በሺዎች የሚቆጠሩ ንጹሃን መገደላቸውን አስታውሰዋል። ዛሬ እነዚህን ሰማዕታት በቁጭት እየዘከርን በመስዋዕትነት ያገኘነው ነጻነት ለማጽናት እየሰራን ነው ብለዋል። የአመራሩ ቁርጠኝነት በፈጠራ ፍጥነትና ጥራት መስራት ለሁለንተናዊ ብልጽግና መረጋገጥ ወሳኝ ነው። ጠቅላይ ሚኒስትር አብይ አህመድ አዲስ አበባ ጥቅምት 30 2018 የአመራሩ ቁርጠኝነት በፈጠራ ፍጥነትና ጥራት መስራት ለሁለንተናዊ ብልጽግና መረጋገጥ አስፈላጊ ነው አሉ የብልጽግና ፓርቲ ፕሬዝዳንትና የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ። በመደመር መንግስት እይታ የዘርፎች እምርታ በሚል መሪ ሐሳብ ለብልጽግና ፓርቲ ከፍተኛ አመራሮች ሲሰጥ የቆየው ስልጠና ተጠናቀዋል። የብልጽግና ፓርቲ ፕሬዝዳንትና የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ ዶክተር በመደመር መንግስት ላይ የማጠቃለያ ስልጠና ሰጥተዋል። ጠቅላይ ሚኒስትር አብይ አህመድ በዚህ ወቅት እንዳሉት የአመራሩ ቁርጠኝነት በፈጠራ በፍጥነትና በጥራት መስራት ለሁለንተናዊ ብልጽግና ማረጋገጥ አስፈላጊ ነው። በስልጠና መርሃ ግብሩ የመደመር መንግስት ጽንሰ ሐሳብ መንገድና ማዳረሻ ግቦቹን በስፋት ማዳሰሳቸውን ተመላክተዋል። በዚህም በመደመር መንግስት መሪ የሚመራው ፓርቲው አመራሮች በፈጠራና በፍጥነት በብዛት ስራዎችን ማከናወን እንደሚጠበቅባቸው አንስተዋል። የህዝቡን ሁለንተናዊ ጥያቄ ከመመለስ በላይ የአገሪቱን ራዕይ ለማሳካትና ሁለንተናዊ ብልጽግናን ለማረጋገጥ በሚረዳ መንገድ መምራት እንዳለባቸው አስገንዝበዋል። ጠቅላይ ሚኒስትሩ ትኩረት የሚሹ ግቦችን
በየፈርጁ በመለየት አቅጣጫ ማስቀመጣቸውን የፓርቲው መረጃ ያመላክታል። ፋይዳ 5 ሚሊዮን ኮሪደሮች፣ የተጀመሩ የኮሪደር ልማት ስራዎች፣ የገበታ ለትውልድ ፕሮጀክቶች፣ የምርጫ ምቹነትና የሲቪል ሰርቪስ ሪፎርም አጀንዳዎችን 100% ለማሳካት መትጋት እንደሚገባ ጠቅሰዋል። መደመር ትውልድን ወደ ብልጽግና የሚያደርስ መንገድ ነው ያሉት ጠቅላይ ሚኒስትር አብይ አህመድ የመደመር መንግስት ለሀገር ብልጽግና ባለ አደራ መሆኑን አውስተዋል። በፈጠራና በፍጥነት ጥራትና ብዛት እውን ማድረግ እንደሚገባ ጠቁሞ በብዝሃ ዘርፍ ትስስር ወደ ስልጣኔ ሽግግር ማምጣት እንደሚገባ አስገንዝበዋል። የሀሳብ ሉዓላዊነት የብልጽግና መሰረት መሆኑን የጠቀሱት ጠቅላይ ሚኒስትሩ ሁሉም የፓርቲው አመራር በዚህ አግባብ የመትጋት ሁለንተናዊ ብልጽግና ማረጋገጥ አለበት ነው ያሉት። የፓርቲው ከፍተኛ አመራሮች ባለፉት 11 ቀናት በስልጠና በውይይትና በመስክ ጉብኝት እንዲሁም በማጠቃለያ ገለጻ ያገኟቸውን እውቀትና ልምዶች በእቅድ በመካተት ወደ ሥራ እንዲቀይሩ በአጽንኦት ሰጥተዋል። የኢትዮጵያን ሁለንተናዊ ብልጽግና እውን ለማድረግ በሚደረገው ጥረት ውስጥ የድርሻቸውን እንዲወጡ አሳስበዋል። የሕዝቡን ሁለንተናዊ ጥያቄ ከመመለስ በላይ የአገሪቱን ራዕይ ለማሳካትና ሁለንተናዊ ብልጽግናን ለማረጋገጥ በሚረዳ መንገድ መምራት እንዳለባቸው አስገንዝበዋል። ጠቅላይ ሚኒስትሩ ትኩረት የሚሹ ግቦችን በየፈርጁ በመለየት አቅጣጫ ማስቀመጣቸውን የፓርቲው መረጃ ያመላክታል። ፋይዳ 5 ሚሊዮን ኮሪደሮች፣ የተጀመሩ የኮሪደር ልማት ስራዎች፣ የገበታ ለትውልድ ፕሮጀክቶች፣ የምርጫ ምቹነትና የሲቪል ሰርቪስ ሪፎርም አጀንዳዎችን 100% ለማሳካት መትጋት እንደሚገባ ጠቅሰዋል። መደመር ትውልድን ወደ ብልጽግና የሚያደርስ መንገድ ነው ያሉት ጠቅላይ ሚኒስትር አብይ አህመድ የመደመር መንግስት ለሀገር ብልጽግና ባለ አደራ መሆኑን አውስተዋል። በፈጠራና በፍጥነት ጥራትና ብዛት እውን ማድረግ እንደሚገባ ጠቁሞ በብዝሃ ዘርፍ ትስስር ወደ ስልጣኔ ሽግግር ማምጣት እንደሚገባ አስገንዝበዋል። የሀሳብ ሉዓላዊነት የብልጽግና መሰረት መሆኑን የጠቀሱት ጠቅላይ ሚኒስትሩ ሁሉም የፓርቲው አመራር በዚህ አግባብ የመትጋት ሁለንተናዊ ብልጽግና ማረጋገጥ አለበት ነው ያሉት። የፓርቲው ከፍተኛ አመራሮች ባለፉት 11 ቀናት በስልጠና በውይይትና በመስክ ጉብኝት እንዲሁም በማጠቃለያ ገለጻ ያገኟቸውን እውቀትና ልምዶች በእቅድ በመካተት ወደ ሥራ እንዲቀይሩ በአጽንኦት ሰጥተዋል። የኢትዮጵያን ሁለንተናዊ ብልጽግና እውን ለማድረግ በሚደረገው ጥረት ውስጥ የድርሻቸውን እንዲወጡ አሳስበዋል።